ፊልሙን ከመጀመራችን በፊት ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ታሪካችን የሚጀምረው ሳራ የምትባል ልጅ እና አባቷ ዶን ማሪ የምትባል ልጅን ወደ ሆስፒታል እየወሰዷት ነው። ሳራ ማሪ አየር እያጠራት እንደሆነና ፈጠን እንዲል ትነግረዋለች። በጣም ትደነግጣለች። ሆስፒታል ደረሱ። ዶክተሮቹ ኦክሲጅን አደረጉላት። ታሪኩን ከ20 ዓመት በፊት ተመልሰን እናያለን። ቤተሰቡ እራት እየበሉ ነው። ዶን የሳራ አባት ሳራ ወደ ፓርቲ እንዳትሄድ ይነግራታል። ነገር ግን ሳራ በዛን ምሽት ተደብቃ ትወጣለች። ከፍቅረኛዋ ክሪስ ጋርም ትሄዳለች። እናትና አባቷም ክፍሏ እንደሌለች ያሉ። ፓርቲው ላይም ሳራና ክሪስ እየደነሱ እናያለን። ከዛም እሱ የጻፈውን ዘፈን ይዘፍንላታል። ሁለቱም ፍቅራቸውን ይገላለጹና ይሳሳማሉ። ጠዋት ላይ ሳራ ወደ ቤቷ ስትመለሳለች። ዶን በር ላይ ሆኖ እየጠበቃት ነው። ከተጨቃጨቁ በኋላም ሳራ 18 ዓመት ሲሞላኝ ከዚህ ቤት እወጣለሁ ትሏለች። ሳራ ለእህቷና ለእናቷ 18 ዓመት ከሞላት በኋላ በራሷ እንዴት እንደምትቆም ትነግራቸዋለች። አባቷ በር ላይ ቆሞ ሁሉንም ነገር ይሰማል። ከዛም ከመሬት ስር የተደበቀ ክፍል አለ። እዛም ሄዶ በሩን ይከፍታል። ከ3 ወር በኋላም ሳራ ትመረቃለች። ሰኞ ዕለት ነው። እናቷ ወደ ሥራ ስትሄድ ዶን ልጁን ያታልላትና ወደ ቤዝመንት ክፍል ወይም መሬት ስር ያለው ክፍል ይወስዳታል። ሲደርሱም ይሄ የቀድሞ የዚህ ቤት ባለቤቶች ቦምብ ለመከላከል የሰሩት ክፍል ነው ይላታል። ቶሎ ብሎ በሩን ይቆልፍባታል። ሳራ ደንግጣ መጮህ ትጀምራለች። ነገር ግን ማንም አይሰማትም፣ ምክንያቱም ቤቱ ድምፅ አያስወጣም። እናቷ በጣም ተጨንቃለች። ለፖሊስ ታመለክታለች። ዶን በአራተኛው ቀን ሳራን ለማየት ይሄዳል። ለሳራም ከዚህ በኋላ አየር መተንፈስ የምትችው በእኔ ፍቃድ ነው ይላታል። ከመሄዱ በፊትም ወሲባዊ ግንኙነት ያደርግባታል። ፖሊሶች ወደ ቤት ይመጣሉ። እናቷም ሳራ ምንም ነገር ሳትለኝ ወደ ሌላ ቦታ አትሄድም ብላ ትነግረዋለች። ሳራ ክፍል ውስጥ በጣም ተደናግጣ እናያታለን። ቀናቶች ያልፋሉ። የሳራ ፍቅረኛ ክሪስ ይመጣል። ዶን አግኝቶት ሌላ ፍቅረኛ እንደያዘችና ከዚህ እንደሄደች ይነግረዋል። ከቀናት በኋላም ዶን ኬክ ይዞ ልደቷን ያከብርላታል። ቀይ ቀሚስም ይዞ ሄዶ ነበር። እሷም ልብሱን ለብሳ ትመጣለች። ሰዓት ስጠኝ ስትለው እሱ ደግሞ ለኔ የምታደርግልኝ ነገር አለ ይላታል። እምቢ ስትለው ይመታታል። ከ8 ወር በኋላም ሳራ እርጉዝ ሆና እናያለን። እዛው ምጧ ይመጣና ትወልዳለች። ከ4 ዓመት በኋላም ሳራ በድጋሚ ታረግዛለች። ዶን ይህን ሁሉ ነገር ከሚስቱና ከሌላኛዋ ልጁ ደብቋል። እናቷ ስለ ሳራ በጣም ተጨንቃለች። እናም የግል ፖሊስ እንቅጠር ስትለው ዶን አይሆንም ይላታል። ዶን ወደ ቤዝመንቱ ቲቪ ይዞ ይሄዳል። ከዓመታት በኋላም ሳራ ሁለተኛ ልጇ አድጎ እናያለን። ክሪስ በድጋሚ ወደ ቤት መጥቶ እህቷን ይጠይቃታል። እህቷ ሁሉንም ነገር ትነግሯለች። እህቷም ዶን በጣም ተናዳጅ ስለሆነ ገድሏት እንዳይሆን ብላ ለክሪስ ትነግሯለች። በጣም ትጠረጥራለች። ሳራ 3ኛ ልጅ ታረግዛለች። ጊዜው እንዲሄድላቸው ከልጆቿ ጋር ትጫወታለች። በሌላ ቀን ዶን የሆነ ነገር እንደዋሸ እናትና እህቷ ይነግሩታል። እናቷም ሳራን ለማግኘት የሚያስፈልገውን ነገር በሙሉ እንደምታደርግ ትነግሯለች። ዶን እየተጨቃጨቀ ተነስቶ ይሄዳል። ቁልፉን ሶፋው ላይ ጥሎት ይሄዳል። እህትዮም አንስተው ወደ ቤዝመንት ክፍል ትሄዳለች። በዛን ሰዓት ግን ዶን ይመጣል፣ ያገኛታል። ቁልፉን እንድትመልስለት ይጠይቃታል። እሷም የደበቀውን ነገር እንዲነግራት ትጠይቋለች። ምንም መልስ አልሰጣትም። ወራቶች አለፉ። ሳራ 3ኛ ልጇን ትወልዳለች። 3ኛ ልጇን እላይ እንዲወስደው ለዶን ትነግሯለች። ምክንያቱም እዚህ ክፍል ውስጥ ሌላ ልጅ መኖር የለበትም፣ ክፍሉ በጣም ጠባብ ነው ትሏለች። ዶን ልጁን ቤታቸው በር ላይ ያደርገዋል። ከዛም እናትየው አይሪን ታገኟለች። ጽሑፉ ላይም ሳራ የኔ ልጅ ነው ተንከባከቢልኝ ብላ ጽፋለች። ሕፃኑ የተቀመጠበት ላይ ሌላ ወረቀት ነበር። ግን በሚያሳዝን ሁኔታ ወረቀቱን ያገኘው ዶን ነው። ወረቀቱ ላይም እርዱኝ የሚል ጽሑፍ ነበር። ሄዶም ሳራን ይመታታል። ዓመታቶች ያልፋሉ። ልጆቹም ያድጋሉ። ሳራ እዚህ ክፍል ውስጥ 14 ዓመት ቁጭ ብላለች። ልጇ ማሪን ታድጋለች። ሜካፕ ተቀብታ ስትመጣ ዶን ትኩር ብሎ ያያታል። ሳራ ልጇን እንዲተዋት ትነግረዋለች። ዶን ይወጣና አየር የሚገባበትን ይዘጋዋል። 3ኛው ልጅ ያድጋል። አያቱ አይሪን ጋርም ሄዶ ያቅፋታል። አይሪን ሳራ እንደናፈቃቻትና በጣም ጥሩ ልጅ እንደሆነች ትነግረዋለች። በዛው ሰዓት ዝናብ ወደ ሳራ ክፍል ይገባል። ሳራ ተነስታ ታየዋለች። ከዛም ዝናብ በሚገባበት በኩል በማንኪያ ትቆፍርና ማብራት ታበራለች።
ጎረቤት ያይና ለዶን ሄዶ ይነግረዋል። ዶን ግን በጣም ይናደድና ሄዶ ሳራን ይደበድባታል። በዛን ሰዓት እርጉዝ ስለነበረች በጣም ከበዳት። ሳራ ትወልዳለች። ነገር ግን የተወለደው ልጅ ሞቶ ነበር። ዶን ሄዶ ይቀብረዋል። ሁለተኛው ልጅ ሚቼል መቼ ነው ከዚህ የምንወጣው ብሎ ዶንን ይጠይቋል። ዶንም በሳራ ምክንያት ነው ሲላቸው ልጆቹም እየጮሁ ብዙ ጥያቄ ይጠይቋታል። ሳራም ተናዳ ጠረጴዛውን ገለበጠችው። መሬት ላይ ተኝታም ፍቅረኛዋ ክሪስ ጋር የነበራትን ጊዜ ማስታወስ ጀመረች። እዛው መሬት ላይ ሆና ልጇ ብርድ ልብስ አምጥታ ታለብሳታለች። ከዛም ይቅርታ ይጠይቋትና ቤቱን ማጽዳት ይጀምራሉ። ሳራም አሁን ትልቅ ሰው ስለሆናችሁ ሁሉንም እውነታ መስማት አለባችሁ፣ ሌላ ወንድም ውጪ እንዳላቸውና ዶን አባቷ እንደሆነ ሁሉንም ነገር ትነግራቸዋለች። በዚህ ሰዓት ልጇ ፌንት ትነቅላለች። ከዓመታት በኋላም ዶን ከስራው ይባረራል። ጓሮ ዶን ከቤተሰቡ ጋር ፈታ ይላል። ነገር ግን ማሪን በጣም ታማለች፣ መተንፈስ አልቻለችም። ዶን ወደ ሆስፒታል ይዤ አልሄድም ይላል። ሳራ ትለምነዋለች። ምንም ነገር አላወራም እባክህ ትለዋለች። ወንዱን ልጅ እዛው ትተውት ይሄዳሉ። ሳራ ከ20 ዓመት በኋላ ወደ ውጪ ትወጣለች። ወደ መጀመሪያው ትዕይንት ሆስፒታል እንሄዳለን። ሳራ በጣም ተጨንቃለች። ዶክተሩም ህይወቷን ያድንላታል። ነርሷ ከዚህ በፊት የነበራትን የጤንነት ሁኔታ ሳራን ስትጠይቅ ዶን የባህላዊ ሐኪም ጋር እንደሚሄዱ ይነግራታል። ሳራ ከሆስፒታሉ ሮጣ ለመውጣት ታስባለች፣ ግን በጣም ደክሟታል። ለማምለጥ ሳራ የሐኪም ቤቱ ወረቀት ላይ ውሃ ትደፋና ዶን እሱን ለማስተካከል ይሄዳል። ሳራ ዶን ከመምጣቱ በፊት ወደ ነርሷ ትሄዳለች። አጠገቧ ፖሊስ ነበር። እርዳታ ትጠይቀዋለች። ፖሊሱም ሮጦ ይዟል። ፖሊሶች ይመጡና ያስሩታል። ሳራ ለልጇ ትነግራታለች። ደስ ይላታል። ፖሊሶች ሄደውም ሁለተኛ ልጇን ሚቼልን ይዘውት ይወጣሉ። እናቷ ይህንን ስታይ በጣም ደንግጣለች። ዶን ሁሉንም ነገር የፖሊስ መኪና ውስጥ ሆኖ ያያል። ከቀናት በኋላም ሶስቱ ልጆች ኳስ ሲጫወቱ እናያለን። አይሪን፣ ሳራና ልጇ በረንዳ ላይ ቁጭ ብለው ያያቸዋል። ማሪን በሞተር ሰው ሲመጣ ታያለች። ክሪስ ነው። ከሳራ ጋር ወክ ማድረግ ይጀምራሉ። ክሪስም እሷን ለማግኘት ብዙ ስላለፋ ይቅርታ ይጠይቃታል። ስጦታም ይሰጣታል። ፒንክ የሞተር ሳይክል ሄልሜት ይሰጣታል። ሊሰጣት የነበረውም 18 ዓመት ሲሞላት ከተማውን ሲዞሩ አርጋው እንድትዞር ነበር። በስተመጨረሻም ደስተኛ ሆኑ። ይዟት ሄደ። ውድ ተመልካቾቻችን ታሪካችን ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ፊልም ታሪክ እንመጣለን። እስከዛው ሰናይ ጊዜ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ፊልሙን ከመጀመራችን በፊት ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ።